ሰሎሞን እንዲህ ይላል፣ መጾረ ገብረ ለርሱ ንጉሥ ሰሎሞን። ሰሎሞን ለራሱ አልጋ ሰራ። ለማን ያልኳችሁ? ለራሱ የሚለው እንዳትረሱ። ሰሎሞን ለራሱ አልጋ ሰራ ይላል። ከዚያ በኋላ እምፀወ ሊባኖስ፣ ከሊባኖስ እንጨቶች ለራሱ አልጋ ሰራ። ከዚያ ምን ይላል መሰላችሁ? አይማዲሁ ገብረ ዘብሩር፣ ምሰሶዎችን የብር አደረጋቸው። ምስማኩ ዘወርቅ፣ መደገፊያውን ደግሞ የወርቅ አደረገው። ውስጡ ንጡፍ በእብነ ሰምፔር፣ በዚህ ውስጡ ደግሞ ሰምፔር የሚባል ዕንቁ ተነጥፎበታል። ሐምራዊ ግምጃም አንጥፎበታል። ከዚያ በኋላ ምን ይሁን? ጻት ራዕየ ጽዮን ለንጉሥ ሰሎሞን፣ እናንተ የሰሎሞን የእናንተ የጽዮን የኢየሩሳሌም ልጆች የኢየሩሳሌም ቆነጃጅት የሰሎሞንን ሰርግ ታዩት ዘንድ በዚህ ቀን ወደ ኢየሩሳሌም ውጡ ይላል። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቆይ እልልታ ግን አታብዙ፣ ትምህርት ያቋርጣል። ዋናው መሰረታዊ ነገር ልነግራችሁ ያሰብኩት ምንድን ነው? ሰሎሞን ለማን አልጋ ሰራ? ለራሱ። ከየት እንጨቶች? ከሊባኖስ በሉ እንጂ። ምሰሶዎቹ የምን? የብር። እሺ አሁን ይሄ ምንድን ነው? ሰሎሞን የዳዊት ልጅ ነው። አስተውሉ። ሰሎሞን የዳዊት ልጅ ነው። የዳዊት ልጅ ነው። ሰሎሞን ማለት መስተሳልም ሰላማዊ ማለት ነው። ሰሎሞን የዳዊት ልጅ ነው። ታዲያ አባቱ ዳዊት ከወለደው በኋላ ዳዊት ዘመኑን ጨርሶ ሊያርፍ ሲል እንዲህ ብሎታል፣ ልጄ ሆይ ሰው ሁን፣ የእግዚአብሔርን ሕግጋትንም ጠብቅ ብሎ መንበሩንም አውርሶታል። መንበሩን ሲያወርሰው በሱ ላይ አዶንያስ የሚባል ወንድሙ አባቱ ዳዊት ሳይፈቅድለት እነግሳለሁ ብሎ አስቦ ነበረ። ሰሎሞንን ገድዬ እኔ ንጉሥ ሆናለሁ ብሎ ሲያስብ እንደዚያ ብሎ ባሰበበት ቀን አዶንያስ ወድቆ ሰሎሞን ተሾመ። ሰሎሞን ሲሾም ለራሱ አልጋ ሰራ። ከሊባኖስ እንጨቶች ቆርጦ መደገፊያዎችን፣ ምሰሶዎችን የብር አድርጎ ከሊባኖስ እንጨቶች መደገፊያውን የወርቅ በላዩ ላይ ደግሞ ሐምራዊ ግምጃ አንጥፎ ሰምፔር የሚባል ወርቅ ለብጦ ዙፋኑን ሰራ። በዚያ ላይም ነገሰ። በዚያ ላይ ሲነግስ በመንበሩ ላይ መቀመጥ የሚችለው ሰሎሞን ብቻ ነው። ሌሎቹ ግን ከበው አቤቱታ ማቅረብ ሰሎሞንን ማየት ይችላሉ። በመንበሩ ላይ መቀመጥ ግን አይችሉም ማለት ነው። ይህ ሲተረጎም ምንድን ነው? ሰሎሞን ማለት ሰላማዊ ነው። ለጊዜው ምን ብሎታል? እሱ በኦሪዮ ሚስት አማካይነት ኃጢአት ሰርቶ ከእግዚአብሔር ጋር ተጣልቶ ነበረ። በነቢዩ በናታን አማካኝነት ንስሐ ገብቶ ከእግዚአብሔር ጋር በታረቀበት ዘመን ሰሎሞን ተወልዷልና ሰላም አገኘው፣ መታረቂያ ልጅ አገኘው፣ በአንተ ዘመን እርቅ አገኘው ብሎ ሰላማዊ ብሎታል። ይህ ሰላማዊ የተባለ ማን ነው? ክርስቶስ ነው። የሰላማችን አለቃ እርሱ ነው። ሰላሜ አሐድግ ለክሙ ወሰላም አቡየ እሁበክሙ አኮ በከመ ይሁብ ዓለም ዘሁበክሙ። ሰላሜን እተውላችኋለሁ፣ የአባቴን ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለ የሰላማችን ራስ የሰላማችን አለቃ ኢየሱስ ክርስቶስ ነው። እርቃችን አስተውሉ፣ መታረቂያችን፣ ታራቂያችን፣ አስታራቂያችን እርሱ ነው። የታረቀንም እርሱ ነው፣ ያስታረቀንም እርሱ ነው። የታረቅንበት መስዋዕታችንም እርሱ ነው። ይህ ሰላማዊ ኢየሱስ ክርስቶስ ከሊባኖስ እንጨቶች ዙፋኑን ሰራ። የሊባኖስ እንጨቶች የተባሉ ሐናና ኢያቄም ናቸው። በሊባኖስ ተራራ እመቤታችንን ወልደዋታልና የሊባኖስ እንጨቶች ይባላሉ። ከሊባኖስ ላይ የበቀለ ከፍ ብሎ እንዲታይ በቅድስና በንጽህና ከፍ ብለው የሚታዩ እነርሱ ምን ይባላሉ? የሊባኖስ እንጨቶች ይባላሉ። ለምን ከፍ ይላሉ ቢባል የፀሐየ ጽድቅ የክርስቶስ አያቶቹ ተብለው ተጠርተዋልና። በዓል ማክበር የጀመረው ምንጊዜም ሁላችን እንደምናውቀው ያው የሐዲስ ኪዳን ስርዓት ከጸና በኋላ ሁሉም ነገር ከጸና በኋላ ነው። ሰዎች እንደሚያወሩት ከአፄ ዘርዓ ያዕቆብ አይደለም፣ ከጥንት የነበረ ነው። ልደታ
እነ ፍልሰታ ኪዳነ ምሕረት እና አስተርእዮ እነ የካቲት ኪዳነ ምሕረት 13 ጥንትም ነበረ። በፍትሐ ነገሥቱ ያለ ነገር ስለመወለዷ ጥንት ያለ ነው። ኋላ ተጨምሮ አንዳንድ ነገሮች ሊኖሩ ይችላሉ። ልደታ እረፍታ ይሄ ግን ግድ ነው። እያንዳንዱ ጻድቅ እያንዳንዱ ቅዱስ ወይም እንዳያ ሐዋርያ ልደቱና እረፍቱ የማይታወስለት የለም፣ ሁሉም ይታወስለታል። ስለዚህ ልደታ ከጥንትም ጀምሮ ነው። ቤተ ክርስቲያናችን ያው በክርስቶስ ማመን ከጀመረች ጀምሮ ምናልባት አፄ ዘርዓ ያዕቆብ ያንን ነገር እንዲጎላ ያደረጉት ሊሆን ይችላል። በጣም እንዲታመን አደረጉት። ያን ጊዜ ችግር ስለነበራቸው ነው እነሱም ቢሆን በምክንያቱ። ስለዚህ ቤተክርስቲያናችን ስለ እመቤታችን ክብር አዲስ ነገር አይደለም። ልደቷም ከጥንት ጀምሮ ሲከበር የመጣ ነገር ነው። የእመቤታችን ቅድስት ድንግል ማርያም ልደታ እኮ ለክርስቶስ ልደት አብሳሪ ነው እኮ። ጎህ ማለት እኮ ነው። ብርሃነ መዓልት መምጣቱን የምናውቀው ጎህ ሲመጣ ጎህ ሲቀድ ሌሊት ሲቀድ ጨለማው ሲለቅ ጽልመተ ሌሊቱ አርቆ ብርሃነ መዓልቱ መጣ እንላለን። ስለእመቤታችን ስትወለድ እንደገና ነው የክርስቶስ ልደት ተበስሯል፣ አረጋግጠናል። ለዚህ ነው ሊቃውንቱ በእመቤታችን ልደት የአበው ተስፋ የተፈጸመበት፣ የነቢያት ትንቢት የተረጋገጠበት፣ ክርስቶስ ለአበው የገባው ወይም ለዓለሙ የገባው ቃል ኪዳን ተስፋ አማናዊ የሆነበት ብለን እኮ ነው ቀኑን የምናከብረው። እናት አባት መካኖች ነበሩ። እንደምታው መካኖች ነበሩ። ልጅ አጥተው እያዘኑ እየተከዙ እያለቀሱ የሚኖሩ ነበር። በተለይ ደግሞ በዚያን ጊዜ በአይሁድ ያልወለደ ሰው ይነወር ነበረ። ምክንያት ኃጢአት ነው። ምክንያት የሚመጣው ሰዎች ኃጢአተኞች ብትሆኑ የመካን መስዋዕት ምጃር አይቀበለውም የሚለው ተግዳሮት ሁሉ በእነሱ ይደርስ ነበር። ከዚህ የተነሳ እንግዲህ በሐዘን በስለት በብጻት እንደተወለደች እናገራለን። እንዲህ ያሉ ሰዎች እንደገና ደግሞ በምክንያት የሚወልዱ ሰዎች ትላላቅ ሰዎች ነው የሚሆነው። የይስሐቅን ታሪክ ብንመለከት ከመከኑ የወለደ ይስሐቅ ምንድነው የምንለው? በጣም ታወቀ ሰው ነበር ማለት ነው። ከእስራኤል አባት ያዕቆብን የወለደ ማለት ነው። የነ ሶምሶን ታሪክ ብናይ፣ የነ ሳሙኤልን ታሪክ ብናይ፣ ከዛ በኋላ ወደ ሐዲስ እንመጣ ደግሞ ዮሐንስ መጥምቅ ብናይ በመላእክት አብሳሪነት ነው የሚጸነሱ። እነዚህ ያሉ ሰዎች በምክንያት የተወለዱ ሰዎች ደግሞ ታሪካቸው በጣም የጎላ ነው የሚሆነው። በብሉይ ኪዳን ሆነ ያነሳሁላችሁ ሰዎች ሶምሶን ምናልባት ከነዚህ ለየት ያለ ሐሳብ ቢሆኑ ለየት ያለ ሰው ነበረ በተፈጥሮ እስራኤል ለማዳን እንትን ያለው። ሳሙኤል ታሪኩ እንደምታውቁት፣ ዮሐንስ ደግሞ እንደምን እነ የእመቤታችን ነው ከነሱ በላይ እንደገና በምክንያት ተወልዳ ደግሞ ሰዎች ሊሰሩት የማይችሉትን ከአቅም በላይ የሆነውን እኛ ልንደርስበት የማንችለው ክርስቶስም እርግና ጸንሳ እርግና ለመውለድ የበቃች ወይም ደግሞ ሰው ሆና ተገኘች። ነገና ሊባኖስ ተወጽእ መራት ከሊባኖስ ሙሽራይቱ ትወለዳለች ብሎ ሰሎሞን በመኃልየ የተናገረው ትንቢት ይፈጸም ዘንድ ወደ አድባሬ ሊባኖስ ዘዋትዱ እምግበባና አምስት ወማድባራና ምርት ወጻይቂ ከአንበሶች ጉድጓድ ከነብሮች ዋሻ ተወለድሽ ብሎም ተናግሯል። አንበሶች ይኖሩ ነበር እዚያ ዋሻ፣ ነብሮችም ይኖሩበት ነበር። ለጊዜው ያ ነው። ፍጻሜው ግን አናብርት የተባሉ እነ ዳዊት እነ ሰሎሞን ነገስታቱ ናቸው። ዳዊት አንበሳውን በእርግጫ ነብሩን በጡጫ እያለ ይገል ነበርና እንደ አንበሳ ኃያላን ነበሩ። ያ ትንቢት ይፈጸም ዘንድ መሰረታት ያውሳ አድባር ቅዱሳን መገኛዋ መወለዷ ከደጋጎቹ ታላላቆች ተራራዎች ነው ያለው። ለሰሙ ለጊዜው አድባረ ሊባኖስን ነው የዋሉትን ተራራዎች ነው። መጨረሻው ግን ተራራ ቅዱሳን ተራሮች የተባሉ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ እሴይ እነ ዳዊት እነዚህ እነ ሰሎሞን ናቸው። ሁሉ ተፈጸመ። ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ድንግል ማርያም
በአድባረ ሊባኖስ ተወለደች። የዓለም ተስፋ ተፈጸመ። የአበው ተስፋ ተፈጸመ። አበው ከአዳም ጀምሮ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ይዋሃብ አዳም ከገነት ተሰደደ ተስፋው አንቺ ነሽ ያለው ከአዳም ጀምሮ እስከ ዓለም ፍጻሜ የሚነሱ አበው ሁሉ እመቤታችን ተስፋነቷ ለቀደምትም ለዳህርትም ነው። ቀደምት የምንላቸው እሷ እስከምትወለድ ድረስ የነበሩት ቀዳማውያን ይባላሉ። ዳህርት ማለት ደግሞ እሷ ከተወለደች በኋላ ላለው ትውልድ ሁሉ ተስፋ ናት። በቤተ ክርስቲያናችን እግዚአብሔር ከሚመሰገንበት አንዱ ስብሐተ እግዚአብሔር ምን ይላል? ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ይላል። የአባቶች ተስፋ በድንግል ማርያም ተፈጸመ። ወበቀራንዮ ተተክለ መድኃኒት መስቀል፣ በቀራንዮም የዓለም መድኃኒት ክርስቶስ የተሰቀለበት መስቀል ተተከለ ብሎ ድንግል ማርያምና መስቀሉ የአበው ተስፋ የተፈጸመባቸው መሆናቸውን ሁልጊዜ እግዚአብሔር በሚመሰገንበት መጽሐፍ ላይ ተጽፏል። ያን ጊዜ የክርስቶስ ከድንግል ማርያም መወለድ የተነገረው ተስፋ 15 ዓመት በኋላ ስለሆነ ምስራቅ ወጣ። ድንግል ማርያም ምስራቅ ታየ ይችላል። ምስራቀ ምስራቃት ሙጻ ፀሐይ፣ የምስራቆች ምስራቅ የፀሐይ መውጫ ይላታል ድንግል ማርያም። ምስራቀ ምስራቃት ሙጻ ፀሐይ እግዝእትየ እመቤቴ፣ የምስራቆች ምስራቅ የፀሐይ መውጫ አንቺ ነሽ